ቆመናችሁ ጸሎት ላድርግላችሁ። እንዳንተ ያለ ለኛ ማን አለ? ማንም ሊነካን የማይወደውን የነካህን፣ ማንም ነፃ ሊያወጣን የማይፈቅደውን ነፃ ያወጣህን፣ በኃጢአት ጥልቀት ውስጥ የነበርነውን ሰዎች ጎትተህ አውጥተህ በእግዚአብሔር ጽድቅ ፊት ያቆምከን ጌታ ኢየሱስ እንወድሃለን። በእውነት ደግሞ አለማመናችንን ልትደግፍ እንደገና ኃይል ልትሰጠን በሕይወታችን ላይ ልታከናውን የወደድከውን በሙሉ ልታከናውን ይህንን ቀን ደግሞ እንደገና ዕድሜያችን ላይ ስለጨመርክ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ደግሞ ዛሬ ጸልያለሁ። ቅዱስ አባት እግዚአብሔር ሆይ በላያቸው ላይ ይህ እንዴት ሊሆን ቻለ የሚባል ታላቅ ነገር ይከናወን። እግዚአብሔር ብቻ ያደርገዋል የሚባል ነገር በሕይወታቸው ላይ ይከናወን። በአጋጣሚ ሊሆን ይችል ነበር የማይባል፣ ይሄማ ገምቼ ነበር የማይባል እግዚአብሔር ብቻ ሲመጣ የሚከናወን ነገር ሕይወታቸው ላይ ይከናወን። የእግዚአብሔር መለኮታዊ ጣልቃ ገብነት ብቻ ሊያደርገው የሚችለው ነገር ይከናወን። ብርቱና ኃይለኛ የተባሉትን የሚያንበረክክ የመለኮት ሥራ በላያቸው ላይ ይሰራ። ሂድና ራስን ለካህን አሳይ፣ ይህም ምስክር ይሆንላቸዋል እንደተባለ ካህናትን ኮንቪንስ ያረገበት መንገድ ይህን ሰውዬ መፈወስ ብቻ አይደለም፣ ካህናትን ማንበርከኪያ እንዳረገው እግዚአብሔር ኃይለኞች የሚንበረከኩበት ማንም አይነካቸውም የሚባሉ ለወንጌል እውነት የሚሰግዱበት እንደዚህ ያለ ነገር በዚህ ቅዱስ ሕዝብ ላይ ይከናወን። በአንተ ሕይወት ላይ እግዚአብሔርን አይቼዋለሁ ብለው ሰዎች ይንበርከኩ። በላያቸው ላይ ከሚገለጠው ኃይል የተነሳ የማይጠበቁ ሰዎች ምርኮ ተደርገው ይሰጧቸው። ከአጋንንቱ ዓለም ሰዎች እየተነጠቁ ይንበርከኩ። ከጨለማው ዓለም ብዙዎች እየተነጠቁ ወደ ቤት ይምጡ። ታምር ተደረገ ብለን የምናመሰግንበት ብቻ ሳይሆን ወደ ቤት ምርኮ የሚሰበሰብበት እንዲሆን እግዚአብሔር አምላክ ብዙዎች የሚድኑበት እንዲሆን ኢየሱስ ክርስቶስ የሚሰበክበት እንዲሆን ወንጌል ከፍ የሚልበት እንዲሆን ይህማ የመሲሁ ሥራ ነው የሚባልበት እንዲሆን ይህንን እንለምንሃለን። ከነሱ ውጪ የሆነ ነገር በላያቸው ላይ ይሰራ። በብልሃት የማያረጉት ነገር በላያቸው ላይ ይከናወን። ጥበቤ ነው እጅ ያረገችው የማይሉት ነገር በላያቸው ላይ ይከናወን። እግዚአብሔር ሲሰራ ይታወቀኛል ይበሉ። ይሄ የኔ እንዳልሆነ እየገባኝ ነው ይበሉ። ይሄ የእግዚአብሔር ነው ይበሉ። አብረሃቸው እንዳለ ይሰማቸው። ወክ እንደምታረግ ይታወቃቸው። ይሄው እግዚአብሔር ብለው ፕሩፍ ያርጉት። ኢየሱስ ክርስቶስ ብቻ ይክበርበት። ወንጌል ይሰበክበት። ብዙ ትውልድ ይንበርከክበት። በሁሉም ላይ ታላቅ ጸጋ ነበረባቸው። ሊቀላቀላቸው የሚደፍር አልነበረም። ያከብሯቸው ነበር ተብሎ እንደተጻፈ በላያቸው ላይ በሚደረገው በአንተ አደራረግ የቤተ ክርስቲያን ክብር ይመለስ። ታላቅ ጸጋ በላያቸው ላይ ይገለጥ። ታላቅ የሚባል ጸጋ በላያቸው ላይ ይገለጥ። ጸጋ ብቻ ሳይሆን ታላቅ ጸጋ፣ ጄኔሬሽንን የሚጫን ጸጋ፣ ብዙ ሰዎችን የሚጫን ጸጋ በላያቸው ላይ ይቀመጥ። ሲመጡ የለበሱት ሳይሆን ጸጋው ይታይ። ሲመጡ ንግግራቸው ሳይሆን ጸጋው ይታይ። የእግዚአብሔር ጸጋ ባለጠግነት ይታይ። ጸጋው ይባል። ጴጥሮስ የለበሰው የጴጥሮስ ቁመት የጴጥሮስ ማወቅ አለማወቅ አይደለም። ጸጋ ጸጋ አንሜሪት ፌቨር ያለ ቅድመ ሁኔታ የሚገን ሞገስ
በዚህ ሕዝብ ላይ ይፍሰስ። በሞገስ የጠገበ ጉባኤ፣ በእግዚአብሔር ሞገስ የጠገበ የእግዚአብሔር ሕዝብ የሚሰሩበት ቦታ ላይ መገኘት ማስፈራት ያድርግ። ሲራመዱ አብረሃቸው ተራመድ። ሊቀላቀሏቸው አልደፈሩም እንደተባለ እንደዚህ አይነት መንፈስ ቤተ ክርስቲያን ላይ ይፍሰስ። ጂሰስ እናመሰግንሃለን። ስለራራህልን ተመስገን። ስለተሰጠን እድል ተመስገን። ይህንን ምሽት ምርኮ አድርገህ ስለሰጠህን በቤትህ በእውነት መጸለያ መዘመሪያ ቅዱስ ቃልን መስሚያ ስላረክልን ማን አለ እንደኛ? በምድር ፊት ላይ አንተን ለመፈለግ እንደተጠራ ይህንንም ክብር እንደተጎናጸፈ እንደዚህ ሕዝብ ማን አለ? እናመሰግንሃለን።